ከነምቁሉ ቀልብ የመሆን አንተ እንደምታስበው አይደለም። ቁልፍ ነገር ከነሙሉ ቀልብ የመሆን ሁናቴ ነው እያልክ በተደጋጋሚ እያወራህን ነው። በእውቀት ረገድ ይህን ያልከውን ነገር የተረዳሁት ይመስለኛል። ነገር ግን ከነሙሉ ቀልብ መሆን ያልከውን ነገር የምር ተሞክሮ እንዳለኝና እንደሌለኝ ግን አላውቅም። ይህ ከነሙሉ ቀልብ የመገኘት ሁናቴ ያልከው ነገር እኔ እንደማስበው አይነት ይሆን ወይስ ፈጽሞ የተለየ ነገር ይሆን በሚል ገርሞኛል። ጥያቄ ነው። ከነሙሉ ቀልብ የመሆን ሁናቴ አንተ እንደምታስበው አይነት ያለ አይደለም። ስለ ከነሙሉ ቀልብ የመገኘት ማሰብ አትችልም። አእምሮም ሊረዳውና ሊገነዘበው አይችልምና ከነሙሉ ቀልብ መገኘትን መረዳት ማለት ሰዋዊ ማንነት መላበስ ማለት ነው። እስኪ ይህችን ቀለል ያለች ማሳያ ሞክራት። አይኖችህን ጨፍን። ለራስህ እንዲህ ብለህ ተናገር። ቀጥሎ የማስበው ነገር ምን እንደሆነና ስለምን እንደሆነ ገርሞኛል። ቆይ እስኪ ላስብ። በመቀጠልም ነቃ በልና ቀጣዩ ሐሳብህ ምን እንደሆነ ጠብቅ። የአይጥ ቀዳዳ አጠገብ እንደምትጠብቅ ድመት ሆነ ጠብቅ። ከአይጧ ቀዳዳ የሚወጣ ሐሳብ ምን አይነት ሐሳብ ይሆን? እስኪ ራስህ ሞክረው። እህሳ ኧረ ምንም አልመጣልኝም። ቀጣዩን ሐሳቤን አውቀው ዘንድ ዘለግ ያለ ጊዜ መጠበቅ ያለብኝ ይመስለኛል አለኝ። ልክ ብለሃል። አንተ ጥልቅ በሆነ ከነሙሉ ቀልብ የመሆን ሁናቴ ውስጥ እስከሆንክ ድረስ ሐሳብ አንተ ላይ በፍጹም አይፈነጭብህም። ከሐሳብም ነፃ ነህ። እንደዚያም ሆኖ ግን አንተ እጅጉን ቆቅ ነህ። የንቃተ ህሊና ትኩረትህ ወደ ሌላ ቦታ ሲበታተን ሐሳብ ሰርስሮ ወደ ውስጥህ ይገባል። የአእምሮ ሁከት ወደ ቦታው ይመለሳል። መረጋጋት እልም ብሎ ይጠፋል። አንተም ተመልሰ በጊዜ መጠፍነግ ውስጥ ገባህ ማለት ነው። የዜን ማስተሮች ተመሪዎቻቸውን ከነሙሉ ቀልብ የመገኘት ሁናቴዎቻቸውን ለመፈተሽ ከኋላቸው እያደቡ መጥተው ድንገት በዱላቸው ጀርባቸውን ጎሸም ያደርጓቸዋል። ታዲያ ተማሪው በዱላው ጀርባውን ጎሸም ተደረገ ማለት ከነሙሉ ቀልቡ መገኘት አልቻለም ማለት ሲሆን፣ ከተማሪው የሚጠበቀው ግን ሁልጊዜም ቆፍጠንና ነቃ ብሎ ከኋላውም ከፊቱም ከግራውም ከቀኙም ያለውን ሁሉንም ሁናቴ በንቃት መቆጣጠር ነበር። መምህሩ ከጀርባው እያደባ መምጣቱን በማወቅ በዱላው ጎሸም ከመደረጉ በፊት መምህሩን ማስቆም አለበት። ሆኖም ግን ተማሪው በዱላው ጎሸም ከተደረገ ተማሪው ሐሳብ ውስጥ ገብቷል፣ በሐሳብ ተዘፍቋል ማለት ነው። ማለትም ሰውነቱ ብቻ ነው ያለው እንጂ እርሱ የለም። በሐሳብ ነግዷል፣ ንቃተ ህሊና አልባም ሆኗል ማለት ነው። ሁሌ በዕለት ተዕለት ሕይወት ከነሙሉ ቀልብ መሆን ጥንቅቅ ብለህ በጥልቀት ራስህን እንድትሆን ይረዳሃል። አለዚያ ግን አእምሮ በሐሳብ ተውጦ አንተን ድንዙዝ ያደርግህና ልክ እንደ ነሐሴ ጎርፍ አንተን ከወዲያ ወዲህ እያላጋ ይዞ ጭልጥ ይላል። ጥያቄ፣ በጥልቅ ራስህን እንድትሆን ስትል ምን ማለትህ ነው? መልስ፣ አካል ሰውነትን ሙሉ በሙሉ ንቁና ቆፍጣና ማድረግ ማለት ነው። የተወሰነውን አትኩሮትን አካለ ሰውነት ላይ ማድረግ ማለት ነው። አካለ ሥጋ ሰውነትን በተመለከተ ግንዛቤው ሲኖር አንተን ከነሙሉ ቀልብህ ጥንቅቅ ብለህ እንድትገኝ ይረዳሃል። የሰውነትን እያንዳንዱን ክፍል በአንክሮ ተከታተለው። ይህን ማድረግም ቀልብህን ሰብሰብ እንድታደርግ ይረዳሃል። መልህቅህንም አሁን ውስጥ እንድትጥል ያደርግሃል። የመጠበቅ ሊቃዊ ትርጉምን እዚህ ጋር ላሳየ። ከላይ በርዕሱ እንደተመለከተው መጠበቅ
በብዙ ሰዎች ዘንድ የተለያየ አንድምታ ሊኖረው ይችላል። እኔ ግን ጥቂት ሊቃኖችና ልባሞችን መጠበቅን የሚረዱበትን አረዳድ አንድምታውን ለአንተ ላጋራ። ጥንቅቅ ብሎ ከነ ሙሉ ቀልብ መሆንና መገኘት ከመጠበቅ ጋር ሲነጻጸር ወይም ሊተካከል የሚችልበት አግባብ አለ። ኢየሱስ በአንዳንድ ተምሳሌታዊ አስተምህሮቶቹ መጠበቅን በተምሳሌት ተጠቅሞበታል። ይህ መጠበቅ ግን አሁንን አሻፈረኝ በማለት በመቅበጥበጥ የሚደረግ አይነት አሰልቺ መጠበቅን አይደለም። የምፈልገውን እንዳላገኘ ያደረገኝ አሁን የሚሉት ጊዜ ነው በሚል አስተሳሰብ አሁንን እንደ ተግዳሮት ቆጥረህ አትኩሮቶ የሆነው የወደፊት ነገር ላይ አድርገህ የወደፊቱን መጠበቅ ማለት አይደለም። ያንተን ሙሉ በሙሉ ንቃትና ቅልጥፍና የሚጠይቅ ሌላ አይነት ጽድቅ ያለ መጠበቅ አይነት ነው። በዚህ ጽድቅ ባለ መጠበቅ ውስጥ ስትሆን በማንኛውም ቅጽበት የሆነ ነገር ሲከሰት ይችላል። እናም ፈጽሞ በንቃት ካልተገኘህ፣ በፍጹም ቀልብህ ካልተገኘህ ያ የሆነ ነገር ያልፋል፣ ታጣውም አለ። ኢየሱስ የተናገረው የመጠበቅ አይነትም የዚህ አይነቱን መጠበቅ ነው። በዚህ ሁኔታ ውስጥ ስትሆን ትኩረት ሁሉ አሁን ላይ ይሆናል። ለሚያንቀላፉቱ፣ በሐሳብ የተጠመዱት፣ ለሚዋትቱቱ፣ የባለፈውን እያስታወሱ ለሚቆዝሙ እነዚህ አንዳች ነገር አያገኙም። በዚህ አይነት የመጠበቅ ሁናቴ ውስጥ አንዳችም አይነት ውጥረት የለም። ፍርሃትም የሚባል ከናካቴው ፈጽሞ የለም። በንቃት ከነ ሙሉ ቀልብ መሆን ብቻ ነው ያለው። ከነ ሁለመናህ ጥንቅቅ ብለህ በሙሉ ቀልብህ ላይ ነህ። ከራስ ፀጉርህ እስከ እግር ጥፍርህ ከነ ሙሉ ቀልብያ አሁን ውስጥ ሰጥመሃል። አሁን ላይም ተገኝተሃል። የአሁንን በረከትም ተቋድሰሃል። እዚህ ሁናቴ ውስጥ ስትሆን የባለፈውንና የወደፊቱን በውስጡ ያመቀው ስብዕናውን የባለፈውንና የወደፊቱን ላይ ያደረገው ያኛው አንተ ብን ብሎ ጠፍቷል፣ የለምም። ያለው አሁን ላይ ጥንቅቅ ብለህ የተገኘው አንተ ብቻ ነህ። ያኛው በትናንትናና በነገ የሚባዝነው ያኛው አንተ የለም። እርሱ ባለመኖሩም አንድም የተጓደለና የጠፋ ነገርም የለም። አንተነትህ አሁንም ከአንተ ጋር ነው። እርግጥ ነው ከበፊቱ አንተነት ይልቅ የበለጠ ምሉ ሆነ ትገኛለህ። በዚህ እርግጠኛ ሁን። ያንተ እውነተኛው ማንነትህ በሐሳብ የሚባዝነው ያኛው አንተ ሳትሆን አሁን ላይ ያለው አሁን ላይ ከነቀለብህ የተገኘኸው አንተ ነህ። ከነቀልብ ያለው እውነተኛው አንተ ነህ። የጌታውን ተመልሶ መምጣት እንደሚጠብቅ አሽከር ሆኖ ይህን የተናገረው ኢየሱስ ነው። አሽከሩ ጌታው በስንት ሰዓት እንደሚመለስ አያውቅም። ስለሆነም አሽከሩ ጌታው ሲመለስ እንዳያጣው ሳይዘናጋ ነቅቶና ተግቶ መጠበቅ ግድ ይለዋል። በሌላ ምሳሌ ደግሞ ኢየሱስ መብራታቸውን ይዘው ሙሽራቸውን ለመቀበል ስለተዘጋጁ 10 ቆነጃጅት ሴቶች ተናግሯል። ከእነዚህ ውስጥ 5 ግድ የለሽ ንቃተ ሕሊና አልባ ሴቶች መብራታቸውን እያበሩ የሚያቆያቸውን ጥንቅቅ ብለው ከነሙሉ ቀልባቸው መገኘት በቂ የሆነ ዘይት ንቃተ ሕሊና አልነበራቸውም ነበር። እናም ሙሽራው መጣ የሚል ሁካታ በሰሙ ጊዜ ለመብራታቸው የሚሆን ዘይት ለመግዛት ሂደው ሲመለሱ ሙሽራውን አሁኑኑ አጡት። እናም የሰርጉ ድግስ ላይ መገለጥ ሳይታደሙ ቀሩ። ከዚህ በተቃራኒው ደግሞ ሌሎቹ 5ቱ ሴቶች ልባሞች ስለነበሩ በቂ የሆነ ዘይት ጥንቅቅ ያሉ ነቄዎች ነበሩና ይዘው ነበር። አብዛኛው ሕዝብ የተምሳሌቶቹን ትርጉም አሁንም ድረስ በቅጡ አልተረዳም። የሚተረጉሙትም በተዛባና በተሳሳተ አንድምታ ነው። እናም በዚያን ጊዜ ጀምሮ እስካሁን ድረስ በቀጠሉት የተምሳሌቶቹ የተሳሳቱ ትርጓሜዎች የተነሳ እውነተኛው ትርጉም ጠፍቷል። እነዚህ ተምሳሌቶች ስለ ዓለም መጨረሻ አይደለም በፍጹም የሚያወሩት፣ ይልቅስ ስለ ልቦናዊ ጊዜ ፍጻሜ እንጂ።
እነዚህ ተምሳሌቶች ስለ የራስ ወዳዱን እኔነት አስተሳሰብን የሚያስንቁ የተሻለ ሁናቴን ነው የጠቀሱት። ማለትም ሙሉ በሙሉ አዲስ በሆነ ንቃተ ሕሊና ሁናቴ ውስጥ መኖር እንደሚቻል ነው ያወሱት። አንተ ተረጋግተህ ከነ ሙሉ ቀልብ ስትሆን ውበት ይገነቁላል፣ ይፈካል። አንተ ከፍ ብሎ የገለጽከውን ሁናቴ እኔም አልፎ አልፎ ለአፍታ ጊዜ ያክልም ቢሆን ተሞክሯለኝ። በተለይ በተፈጥሮ ተከብቤ ብቻዬን ስሆን ያልከው ነገር እኔንም ያጋጥሞኛል አለኝ። ልክ ብለሃል። የዜን ማስተሮች አእምሮ ጣልቃ ሳይገባ ሙሉ በሙሉ ከነ ሙሉ ቀልብ የተሆነ ጊዜ የሆነ አይነት ፍንትው ብሎ ቁልጭ የሚል ድንገታዊ የመረዳትን ቅጽበት ለመግለጽ ሳቶሪ የሚል ቃል ይጠቀማሉ። ምንም እንኳን ሳቶሪ የሚቆይበት የስር ነቀላዊ ለውጥ ቅጽበት እስከ ዘለቄታው ባይሆንም ሲከሰትልህ ግን ደስ ይበልህ። ምክንያቱም መገለጥ ማለት ምን ማለት እንደሆነ ጣዕሙን ያስቀምሰሃልና ነው። እርግጥ ነው ምንነቱን ሳታውቀውና ጠቀሜታውን ሳትገነዘበው ተሞክሮን ሄደት መጣ እያለ ለበርካታ ጊዜያት አጣጥመኸው ሊሆን ይችላል። የተፈጥሮ ውበቷን፣ ጸዳሏን፣ ግርማዊነቷን፣ ቅዱስነቷን ለመገንዘብ ከነ ሙሉ ቀልብ መሆን ይጠይቃል። ለመሆኑ ፍንትው ባለ ምሽት የምሽቱን ምን ያህል የትየለሌ አድማሱንና ግዝበቱን ትኩር ብለህ አይተው ታውቃለህ? በምሽቱ ጥልቅ በሆነው አርምሞና ጸጥ ረጭታው እንዲሁም ከእስከ በማይባለው ግዝበቱ በርግገህ ታውቃለህን? ጸጥ ረጭ ባለው ማለዳ የአዕዋፍን ጡም ዝማሬ የእውነት አዳምጠህ ታውቃለህን? እነዚህን አይነት ነገሮችን ለመረዳት አእምሮ መረጋጋትና መስከን ይጠበቅበታል። እንደነዚህ አይነት ነገሮችን ለመረዳት የማቄን ጨርቄን፣ የችግሮች ኮተትን፣ የባለፈውን የወደፊቱን ዝባዝንኬ ጣጣህን እንዲሁም እውቀትህን ለአፍታ ጊዜ ያህል አሽቀንጥሮ መጣል ግድ ይልሃል። አለበለዚያ ግን ታያለህ፣ ነገር ግን አታስተውልም። ትሰማለህ፣ ነገር ግን አታዳምጥም። ጥንቅቅ ብለህ ከነ ሙሉ ቀልብህ መገኘት ግድ ይልሃል። እዚህ ላይ ከመልከ ቅርጻዎች ውጫዊ ውበት ባሻገር ሌላ ነገርም አለ። እንዲህ ነው ተብሎ ስም ሊሰጡት የማይችሉት፣ እንዲህና እንዲያ ተብሎ በቃላት ሊገልጹት የማይችሉት ጠሊቅ ውስጣዊና ቅዱስ መሠረተ ፍሬ ነገር አለ። ውበት ባለበትና በተጠራበት ሁሉ ይህ ውስጣዊ ፍሬ ነገር በሆነ መልኩ ፍንተው ብሎ ይንጸባረቃል። ይህ ውስጣዊ ውበት ራሱን ለአንተ የሚገልጽልህ ግን ከነ ሙሉ ቀልብህ ስትገኝ ብቻ ነው። ይህ ስም አልባ መሠረተ ፍሬ ነገርና ከአንተ ከነ ሙሉ ቀልብ መገኘት፣ እነዚህ ሁለቱ አንድ እንዲሁም ተመሳሳይ ይሆኑ እንዴ? አንተ ከነ ሙሉ ቀልብህ ባትሆንስ ይህ ውበት ይኖራልን? በጥልቀት ገብተህ አስተንትነው፣ ራስህ ተመራምረህ ድረስበት። አንተ እነዚያን ከነሙሉ ቀልብ የመገኘት ቅጽበቶችን ስታጣጥም ለአፍታ ጊዜ ያህል አእምሮ አልባ ሁናቴ ውስጥ ሆነህ እንደነበረ አይታወቅህም። ይህ የሆነበት ምክንያትም በእነዚያ ሁናቴ ውስጥ ሐሳብ መጉረፍ መካከል ያለው ክፍተት እጅጉን ጠባብ ስለሆነ ነው። አእምሮ ተመልሶ ቦታውን ከመረከቡ በፊት ምናልባት የአንተ ሳቶሪ የቆየው ለጥቂት ሰከንዶች ብቻ ሊሆን ይችላል። የመከሰቱ ነገር ግን እሙን ነው። አለበለዚያ ውበቱ አንተን አይነሽጥህም ነበራ። አእምሮ ውበትን በውል ለይቶ አያውቅም። ውበትን መፍጠርንም በፍጹም አይችልም። ያ ውበት ወይም ቅዱስነት የሚከሰተው አንተ ሙሉ በሙሉ ፈጽሞ ከነ ሙሉ ቀልብ